ኦኬ አጥናፉ ደግፌ ይባላለሁ። አሁንም ኤስደብሊው ማፕስ ጋር በተያያዘ አንዳንድ ሴቲንጎችን እና እንዴት አድርገን ቤዝ ማፕን ሎድ እናደርጋለን የሚሉትን እናያለን። በዚህ መሰረት ሴቲንግ ለማድረግ እዚህ ሜኑ ያልነው ላይ እንገባለን። ሜኑ ላይ ገብተን የሜኑ የመጨረሻው እንትን ላይ ሴቲንግ የሚል አለ ከርሰሩ ላይ እንደምታዩት። እሱ ላይ ከገባን በኋላ በዋናነት ሴት ማድረግ ያለብን አንደኛው ዩኒት ነው። ዩኒት ሌንግዝ አለ፣ ኤሪያ አለ፣ ኤሌቬሽን አለ፣ ላቲቲዩድ ሎንጊቲዩድ አለ፣ ስፒድ እና ሌሎች እንትኖች አሉ። ስለዚህ ሌንግዛችን በሜትር ነው የሚለው፣ በሜትር ወይም ኪሎ ሜትር ነው የሚለው። በዚህ ከፊት እና ከማይል ይልቅ እሱን እንመርጣለን። ኤሪያችንን ባለው መተው እንችላለን ወይም በሄክታር እንዲሆንም ማድረግ ይቻላል። ግን ባለው መተው ጥሩ ነው። እንደፈለግን ማድረግ እንችላለን ማለት ነው። የኤሌቬሽን ሜትር ነው። የከፍታው ከባህር ጠለል በላይ ያለው ከፍታ በሜትር ነው የሚሆነው። ላቲቲዩድ እና ሎንጊቲዩድም እንደዚሁ በዴሲማል ዲግሪ ቢሆን ይመረጣል። ዲግሪ ሚኒት ሰከንድ ዲግሪ ዴሲማል ሚኒት ከሚሆን ዴሲማል ዲግሪ ቢሆን ይመረጣል። ፍጥነት ስፒድ ኪሎ ሜትር በአወር ከፈለግን ሜትር ፐር ሰከንድም እንደዚሁ ማድረግ እንችላለን። ፍጥነታችንን በዚህ ለካልን ብለነዋል ማለት ነው። ከዚህ ያለፈ እዚህ ቲክ የተደረጉ ነገሮች ዩተም ዞኑ ኮኦርዲኔቱን ማሳየት አለበት። ዲስፕሌይ ሲያደርግ የእያንዳንዱ ነጥብ ኤሌቬሽን ዲስፕሌይ ማድረግ አለበት። ሌቭሎችን እያንዳንዱን የምናደርጋቸው ነገሮች ማሳየት መቻል አለበት ብለናል። ሪከርድ በምናደርግበት ጊዜ ቫይብሬት እንዲያደርግም እንደዚሁ እዚህ ጋር እንትን ብለናል። ከዚህ አልፎ ከለዚህ በላይ ያለው ፕሮምፕት ኤዲቲንግ አትሪቢዩትስ አፍተር ሪከርዲንግ የሚለው ልክ ሪከርዲንጋችንን እንደዚህ ብለን ስናነሳው ተከትሎ አትሪቢዩት ቴብል ስለዛ ታሪክ እንድንሞላ እንዲጠይቀን ኤልኦኤስ ይሄን አድርገን ሴት ማድረግ አለብን። ሌሎች ፎቶዎችን ኮምፕሬስ ፎቶ እንዲያደርግ በጣም ሜጋባይቱ ከፍተኛ የሆነ እና ስልካችንን ቶሎ ሞላ ሳይሆን ኮምፕሬስ አድርጎ እንዲያስቀምጥልን በጋለሪ ውስጥ ቀጥታ ሴቭ እንዲያደርግልን እነዚህን እንትኖችን ሴት እናደርጋለን ማለት ነው። በሁለተኛ ደረጃ ይሄንን ከጨረስን በኋላ እንዴት አድርገን ይሄ ምንድነው ይሄኛው ላይ ያለ የሌየር ማፕ ሌየር አለ። ማፕ ሌየርን ቅድም በሁለት መንገድ አይተናል። እዚህ ሜኑ ላይም ራሱን ችሎ ሌየር የሚል አለ ብለናል። ሌየር እዚች ጋር አለ፣ እዚች ጋር አለ። ማፕ ሌየር ነው። ከዛ አልፎ ደግሞ እዚህ ጋር ራሱን ችሎ አለ። ሁለቱም ተመሳሳይ ነገር ነው የሚከፍቱት። እዚች ጋር ባክግራውንድ ማፕን በመቀያየር ነው ቤዝ ማፕ እያልን ያለ ነው። እንትን ኔን መሆን ይችላል። ኔን ከሆነ ጥቁር ዝም ብሎ ምንም ነገር አይታይም። የጎግል ማፕ ከሆነ ጎግል ማፕ የሀገራትን ካርታ ያሳየናል። የጎግል ሳተላይት ከሆነ ደግሞ ይሄ ዲፎልት ነው። ብዙ ጊዜ ብንጠቀም የሚመከረው ጎግል ሳተላይት ነው። ግን ደግሞ ጎግል ሳተላይቱን ከነ ቦታ ስማቸው ጋር ለመጠቀም ጎግል ሃይብሪድ የሚባል ጎግል ሳተላይቱን ይይዛል። ከዛ የቦታዎችን ስም ጭምር ደግሞ ጨምሮ ይይዛል። ያኛው ጎግል ሳተላይት
የቦታዎቹን የሎኬሽን ኔም የለውም። ግን ይሄኛው ጉግል ሃይብሪድ የቦታ ስም አለው። ስለዚህ ከጉግል ሳተላይት በላይ ደግሞ እየሰራን ያለው የት ነው የሚለውን እያየን ለመሄድ ጠቃሚ ነው ማለት ነው። ሌላኛው እነዚህ ጉግል ትሬን አለ የመሬት ከፍታና ዝቅታዎችን ለማየት ነው የሚያስችለው። ይሄ ተራራ መሆኑን አሁን ይሄ ተራራ መሆኑን እነዚህ ትንሽ ዝቅ ያሉ ቦታዎች መሆናቸውን የሚያሳይ ነው። ጉብታና ዝቅታን ለማሳየት ነው ጉግል ትሬን። ሌላው የኦፐን ስትሬት ማፕ ነው። ይሄም አጠቃላይ የመንገድ የከተሞችን ለማሳየት ይረዳናል። ብዙ ነገሮች መሰረተ ልማቶችን ምኖችን ለማየት ነው የሚጠቅመን። ስለዚህ ከዚህ ከደን ጋር ከምን ጋር ያሉ ነገሮችን ሳይሆን ያሉትን የመሰረተ ልማት እንትኖችን ያሳየናል። በዚህ ሁኔታ እንትን ማድረግ እንችላለን ማለት ነው። ስለዚህ እያንዳንዱ ነገር እዚህ ላይ የተቀመጡ ነገሮችን የመንገድም የከተሞችንም እንትን እያደረግን እንድናገኝ ኦፕን ስትሬት ማፕ እንደዚሁ አስፈላጊ ነው ማለት ነው። ስለዚህ ሰላም ነው። ስለዚህ ይሄ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ሼር ማድረግ ትችላላችሁ። ደግሞ ሳብስክራይብ ማድረግ እንዳትረሱ። ታንክ ዩ